ጋይዝ ሰማይ ከሮት ለወርካቱ 8ኛ ቀን በእኛ ቤት ረመዳን ምን ይመስላል የሚለው ብሎግ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ሱፍራውን አዘጋጅቻለሁ። ቀጥታ ወደ ምግብ አሰራሩ። እዚህ ሾርባ በስጋ ሰርቻለሁ ማለት ነው። እንደዚህ በቀይ ነው የሰራነው ዛሬ ሾርባ በስጋ ማለት ነው። በጣም ነው የሚጣፍጠው። ስጋው በስሏል ግን ትንሽ መወፈር አለበትና ይፈቅፈቅ። ጋይስ ይሄው እንደዚህ ስታዩት ቢዛ ልትል ትችላላችሁ፣ ግን አይደለም ማለት ነው። ይሄ ድንች ነው። ከስር ያለው ሊጥ የመሰላችሁ ምንድነው? ድንች፣ የተፈጨ ድንች ማለት ነው። በግዶች ምናምን ቀመሜ ከዛም በኋላ ደግሞ ከላይ ይሄ እንደዚህ በዶሮ ይሄ ደግሞ በስጋ ነው የሰራሁት ማለት ነው። በግዶች እና ዶሮ ምንጠፍ ያኔ በደንብ ቀመሜ ዶሮ ምናምን የበዛ ዶሮ ከላረብ ከተጀምና ይሄ የተፈጨ ስጋ ነው ማለት ነው። እና በጣም ነው የሚጣፍጠው። ቢዛ ይመስላል እንደዚህ ሲታዩት፣ ግን በጣም ያምራል። አሁን ቀጥታ ምንድነው ከላይ ፍሮን ከታለው ማለት ነው። ዛሬ ሾርባችን የስጋ ሾርባ ነው ማለት ነው። የስጋ ሾርባ ነው የሰራ ነው። በስሏል። አሁን አጥፍቼዋለሁ በነገራችን ላይ። እዚህ ትናንትና የሰራነው መክሮኒ ያላለቀ፣ እዚህ የሰራነው ዳቦ ልክ ትንሽዬ ዳቦ ነው አምቡርገር ነው የምትመስለው እና በጣም ነው የሚጣፍጠው። ይሄ ዳቦ ማለት ነው። ውስጥ ያለው ስጋ ዶሮ ነው። ዶሮና በኩዳር ከት ምናምን አድርጌ ማለት ነው። ቅድም የሰራሁት እዚህ ደግሞ ሰላጣ ሰርቻለሁ። ተቡላ ሰርቻለሁ ማለት ነው። ዛሬ ሰላጣችን ተቡላ ነው። ጋይዝ ረመዳን 8ኛ ቀን በእኛ ቤት እቃው ማለት ነው። የኪችኑን በር ስገቡ እንዳለ መሬቱን እቃ በቃ እንደ ጭራሽ ልበቀጥ አድርገውታል። አይታይም። በተለይ ይሄ ደግሞ ደርቆበታል። እንግዲህ ቻዩ ባጭሩ 8ኛ ቀን እቃው ይሄንን ይመስላል። ከዚህ እንደዚህ ስንቀይርና ወደዚህ ቀይረናል ማለት ነው። ጽድት ተደርጓል። ደስ ይላል። የመቅረቡን እቃ እንደዚህ ጽድት አድርገናል ማለት ነው። ሰሆር ነው ደግሞ የሚቀጥለው የሌሊት የሚበሉት ነው ማለት ነው። የሰሆሩን ሰሆን ደረደርኩት ማለት ነው። አሁን ሌሊት የሚበሉት ምግብ እየሰራው ነው። ዛሬ ምግባችን ኩዚ ነው ማለት ነው። ኩዚ አሁን ይሄ ዶሮ ሰርቻለሁ ጨርሻለሁ ማለት ነው። በሚበላ ይሄ መኮሮኒ ኩዚ ይባላል ማለት ነው። በዚህ መኮሮኒ ነው የምንበላው ማለት ነው። ይሄ ተቀቅሏል ከዚህ ጋር አሁን ትንሽ ላሞቅ ቅድም ነበር የሰራሁትና እያሞቁ ይገኛለሁ። ጎን ለጎን ደግሞ ድንች ጠብሻለሁ ማለት ነው። እዚህ ኩባብ ሰርተናል። ይሄ ስጋ ነው። ኩባብ ሰርቻለሁ። የሚበላ ኩባቡ በነጭ ሩዝ ነው ማለት ነው። ይሄ ኩባብ የሚበላ በነጭ ሩዝ ነው። ይሄ ኩዚ ግን የሚባለው በመክሮኒ ነው። ጎን ለጎን ይሄ ድንች አለ ማለት ነው። ጋይስ የሰሆሩ እቃው እንደዚህ ይመስላል። ያኔ ምንም አይልም ማለት ነው። ምንም አይልም።